ሰላም እንዴት ናችሁ? ሰላም ክርስቶስ ይብዛላችሁ። እስቲ ይህንን ቪዲዮ ሁላችሁም ሼር እንድታደርጉት በእግዚአብሔር ስም ጠይቃችኋለሁ። ምክንያቱም ሐሰተኞችን ማጋለጥ ስላለብን። ሰላም እንዴት ናችሁ? ከዚህ በታች ስማቸውን የምዘረዝራቸውን ወንድሞች ሜንሽን እንድታደርጉልኝና የምስራችሁን እንድትነግሩልኝ በጌታ ፍቅር ጠይቃችኋለሁ። ምክንያቱ ደግሞ መልካም ወጣት 2017 ኤክስ2 ራይት ላይ ሙሉ ወጫቸውን የሸፈንኩላቸው ስለሆነ ነው። Very good morning ወንድም ፈለጋትናቴዎስ ወንድም ሚኮ ጨረሽ ደሞ በዚህ መጣችሁ። ወንድም ያያዘለታ ግን ጴንጤ ምንድነው? መቼም ጴንጤ ሃይማኖት ነው አትሉንም። ወንድም ደምረው መንፈስ ቅዱስ ከእናንተ ቤተክርስቲያን ርቋል። ወንድም ዶሲ 19 ወንድም ጎልደን ኦርቶዶክስ እኔ ቆይ ወንድም መጋቢ ሐዲስ ኢንጂነር ዘአማኑኤል ወንድም ቢኒ የሳንጃይ ከፒያሳ ወንድም ጋዲሳ እግዚኦ መሐረነ ክርስቶስ ወንድም ልደተ ቃል እንደዚህ አይነት ቀልድ የለም። ወንድም አቡ ወይ ፈጣሪ አሬ እንደዚህ አይነት ሰዎች ምን እንደሚሻላቸው አላውቅም። በጣም ለዘመናት በጥሬነቱ የቆየ በጣም የቀነጨረ ዕውቀት ያላቸው ሰዎች በምን እንደሚለወጡም አላውቅም። መች እንደሚበስሉ እግዚአብሔር ይወቀው። ወንድም ሮብሰን አለውቀት ማህተባችሁን የፈታል ልትፈቱ ያሰባችሁ በመንፍቅና ህይወት ውስጥ ያላችሁ የኦርቶዶክስ ልጆች የነበራችሁ አሁንም ደግሞ በኦርቶዶክስ ቤተክርስቲያን ውስጥ ሆናችሁ በተለያዩ ጥያቄዎች ምክንያት ውዥንብር ውስጥ ገብታችሁ ማህተባችሁን ልትፈቱ ያሰባችሁ አሁን መፍትሄውን እነግራችኋለሁ። ስንዱ እመቤት ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንቷን አስቀምጣ መጽሐፍትን ከፍታ ጥያቄዎቻችንን ትመልስልናለች። ወንድም አክሊለ እናንተ በ2017 መልካም ወጣት ኤክስ2 ራይት ላይ መታችሁ እንድትሰለጥኑ ሙሉ ወጫችሁን እኔ ሊንዳና በድሎ የሸፈንኩኝ መሆኑን እገልጽላችኋለሁ። ተባረኩ። በጣም ነው የምወዳችሁ። ፈለገ ያው ሁላችሁም ሰምታችኋል። በዩቲዩብ ሲመጣ ከቲክቶኩ የበለጠ ደግሞ እነ ፈለገን ትምህርታቸውን የምናገኝበት ዩቲዩብ ስለሆነ ሁላችሁም ዘመቻ ወደ ዩቲዩብ እናስደርጋለን። እኛ ያለን ፈለገ እናንተ ጠንክሩ፣ ጎብዙ። ምላስ ያለን እኛ መመለስ ላለብን አካላቶች ቀደም እንዳልናችሁ እንመልሳለን። እናንተ ስራችሁን አገልግሉ። አሁን እዚህ ቲክታክ ላይ መማር እነፈለገ ምናምን አትናገሩ፣ ግን የራሳችሁ የሆኑ ድብቅ ሽምቅ ተዋጊዎች አሏችሁ። እኛ አለን ሽምቅ ተዋጊዎቻችሁ እኛ ነን፣ ከእግዚአብሔር ቀጥሎ ማለት ነው። እኛን ካለፉ በኋላ ነው እናንተ ጋር። እኛ ወታደሮች ነን፣ እናንተ ጀነራሎች ናችሁ። አንድ ጀነራል የሚማረከው ወታደሮቹ ሲያልቁ ነው። ስለዚህ እናንተ ጋር ለመድረስ እኛ ወታደሮቹን መንካት አለባቸው። እኛን ስለማይችሉ ነው ዘሉ እናንተ ጀነራሎቹ ጋር ለመድረስ የሚሮጡትና ስለዚህ ፈለገዬ እንወዳችኋለን ሁላችሁንም። ዩቲዩብ ክፈትና ፎሎ ማስደረጉን በየግሩፑ በተለያየ ነገር እንለዋለን። አንዴ ደግሞ መልቀቅ ከጀመርክ ራሱ ይሄዳል። ስለዚህ ከፍተኸው ላክልን እንትን ላይ ይጫናል። እዚሁ ቲክታክ ላይ ትጭነዋለህ በቀላሉ። እሱን ነክተው እንዲገቡ እዛ ላይ ካደረግከው አንተን ፎሎ ያደረገ ቲክቶክ ላይ ወደ ዩቲዩብ እየገባ ያየዋል። ስለዚህ እዚህ ላይ ማስጫን ብቻ ነው። ከዛ እዛ ላይ ደግሞ ትምህርት ከገባ በጣም ብዙ የጠፉን በጎች ትመልስበታለና ይሄንን እና ደግሞ ፈለገዬ ምናልባት ወደ ዩቲዩብ ሰሩን የሚያስፈልጉ ካሜራዎች፣ የሚያስፈልጉ ስፒከሮች፣ የትኛውም ኤሌክትሮኒክስ ጋር ለዩቲዩብ የሚያስፈልጉ ነገሮች ዋትስአፕ ያለክ እህቴ ይሄ ያለ ብቻ ብለክ ጻፍልኝ። የእቃውን አይነት ብቻ ምንም ይሁን እሺ። ለዩቲዩብ የሚያስፈልጉን ካሜራዎች፣ ኤሌክትሮኒክስ እቃዎች ገዳም ስትሄድ የምትቀርጽባቸው ምን አይነት እንደሚያስፈልጉ ስለማላቅ ነው። ጻፍልኝ በዋትስአፕ። እሺ መሲህ እግዚአብሔር ያክብርልኝ። ባንዳ ደግሞ ምናልባት ተቆርጦ የወጣውን ያየኸው ቃል የገባውልህ አለ። በንዴትም ቢሆን በምን ግን ቃሌን አላጥፈም። መናፍቆች አይንህን እያዩ እንዳይበሉ በለው ምን እንዳይሉ መነጽር ቃል ገብቼላለሁ። ኢትዮጵያ ለአዲሱ ዓመት እመጣለሁ፣ መነጽር እገዛላለሁ። ቀንቀንም ቢሆን እንዲያዩ አንፈልግም፣ መነጽር እንድታረግ እንፈልጋለን። እሺ ሮሚ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ባሩክ
ወደ መዝሙሩ እንግባና እንጨርስ። ምክንያቱም በቶሮንቶ እና አካባቢው የምትገኝ አንድ ማስታወቂያ አለኝ፣ እንጨርሳለን። ባሩክን አስገቡልኝ አንዴ። ባሩክን እኔም ቢያለኝ ላስገባ ስል ባሩክን አስገብያ። ማንም ባሩክ አንድ አንበሳ እስኪ ስጥ እንድትታየኝ። ሮምዬ እዘምራለሁ እንዳትወጪ ማሚ። አካባቢ የምትገኙ በኪችነር ኪዳነ ምሕረት ቤተክርስቲያን እንግዲህ ገዳም ነች። ለሱ ማሰባሰቢያ አለ ኪችነር ላይ ቶሮንቶ። ስለዚህ በዛ መርሃ ግብር ተሳተፉ ላለሁኝ። በኋላ ይገባሉ፣ በኋላ ላይ ወደኛም ላይ ይመጣሉ። ስለዚህ አሁን መዝሙሩ እናድርግና እኔ ደስ ይለኝ ነበር ብትሞሉለት 1 ሚሊዮን ፎሎወር። አሁን ስለመቤታችን ሲዘመር እናንተ እንደውም ፎሎውን አንድ ያቆሙትና 1 ሚሊዮን ሞልታችሁ ጥጡ። ሌሽ ጎዶሎ ቁጥር ወይን የአረብኛ እኮ መሀል እያስገባው ለምን ጎዶሎ ቁጥር 1 ሚሊዮን ሙሉ ችግር የለም። በዚህ አጋጣሚ ማስታወቂያ ሰርቼ ልውጣ። ሰኞ በሊቢያ ለሚከራተቱ ወንድሞቼ የገንዘብ ማሰባሰቢያ ስራ ስለምሰራ እዚህ ጋር ያልሰማችሁ ሊቢያ ላይ የነፍስ አድን ጥሪ በመላው ዓለም ተላልፏል። እኔ ቤት ሰኞ ስላለ ሁላችሁም እንድትመጡ፣ እዚህ ጋር ያዩኋችሁ ሁሉ በእግዚአብሔር ስም ይዣችኋለሁ እንድትመጡ። ለወንድሞቻችን ሰኞ በእኔ ቤት ለሊቢያ ልጆች ገንዘብ ማሰባሰቢያ ስለምሰራ እንድትመጡ። ማስታወቂያ ጨርሻለሁ። እንኳን ደህና መጣ። ደህና ቆያችሁኝ። ከእግዚአብሔር ከአባታችን ሶሪ ላቋርጠ ነው። ባሩክ ይቅርታ። ባሩክ ነው ማንም የሚያወራው ቀጣይ ባሩክ ላይ አይ ሮሚዬ በርቺ ታለም የሊቢያ ወንድም እህቶቻችን ያው የስደት መጨረሻው ይብቃችሁ። ከዚህ በኋላ ብናግዛቸው ደስ ይለኛል። እናግዛቸው። በጣም እጅግ በጣም ነው የሚያሳዝኑት በእውነት ለመናገር ሁላችንም ተባብረን እናግዛቸው ላለሁ። ይህም የኔ መልእክት ነው። ሮሚዬ በርቺ። ቴንኪው ታለም እግዚአብሔር ይስጥልኝ። ባሩክ ድል ስጡት ከመዞሩ በፊት ለባሩክ። ኦኬ ባርኮት ይቅርታ። አውራ ይቅርታ ወንድሜ። እሺ አይ ሰላም ያልኳችሁ ነበር ምናምን። ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችንም ጋር ይሁን። እጅግ በጣም ነው እግዚአብሔር በሚያውቀው ያስደሰታችሁ ምናምን ነገር በጣም በርቱልን፣ ጠንክሩልን። በነገራችን ላይ አራዳ ማለት ሃይማኖትን የሚያውቅ የሚረዳ ጠንቅቆ የሚያውቅ የሚረዳ በዛም ደግሞ የሚኖር የሚመላለስ ማለት ነውና ፈለገም ደግሞ እግዚአብሔር አምላክ ጸጋውን ያብዛለትና ለብዙዎች እህቶች ጽናት የሆነ ለብዙዎች ወንድሞች ደግሞ ቤተክርስቲያንን እንዲያዩ እንዲመለከቱ ክርስቶስን እንዲያውቁ ደግሞ ያደረገ ድንቅ የሆነ ወንድም ነውና ስለዚህ ፈለገን መርዳት ማገዝ ማለት ቤተክርስቲያንን ማገዝ ነው ባይ ዲፎልት። ሶ ያደረጋችሁት ወይም የቆማችሁት ለፈለገ አይደለም ለቤተክርስቲያን ነውና ያደረጋችሁት በጎና መልካም ነገር ሁሉ በልዑል እግዚአብሔር ስም እኔ ታናሽ ወንድማችሁ ደግሞ አመሰግናችኋለሁ። እግዚአብሔር አምላክ ይስጥልን እና ወደ መዝሙሩ እንሂድ። ሁላችሁንም ግን በጣም አመሰግናለሁ ለማለት ፈልጌ ነው። ጌታ ያክብርልኝ። ባርኮት በጣም ተንሰራፍ ሲላል ብትዘምርበት በጣም ጥሩ ነው። እንዳሳብ ዝርያ ስለሆነ ነው። ኤቭሪባዲ ዝርያ ዛሬ አይደለ ሮሚዬ? አይ እኔ አውቃቸዋለሁ በቃል ፈቱላችሁ። እርግቦች ጎጆ ነው ቢጸና ወደ ተራራው እንወጣለን። ታስር ቢናድሺ
ፈለገ ይሄ መዝሙር ሲሰማ ይሄንን እዚህ ጋር ያለውን ሁሉንም የተዋህዶ ልጅ አስባት እዚህ 6000 ሰውን ላንተ እንደጋበዘህ ቁጠረው ይሄ መዝሙር እሺ ፈለገ እነሱም ተከሰው በበላይ ሸፋን ከቶ እንዳጀማለው በበላይ ሸፋን ከቶ እንዳጀማለው ሳልፈጽመው ኃጢአት የለሚያውቀው ነግሮት ጀመረ እንዳላዋቂ ሰው ወድቀው ተማጸኑት በሞት መታ መስሏቸው ሞኝነት የፍቅሩ ዝምታ መስሏቸው ሞኝነት የፍቅሩ ዝምታ
ከሳሾቼ ይሄ ስፒከር ራሱ እዚህ ጋር የሚንጫጩት ሰዎች ይመስል ተቋረጠ። ደግሞ እዚህ የሚቆረጥ ነገር እንዳትልኪልኝ መሲ በኋላ ይሄን ለጊዜው ከሳሾቼ እነሱም ተከሰው በመናዬን ሸፋኝ ከቶ እንዳንተ ማነው? በመናዬን ሸፋኝ ከቶ እንዳንተ ማነው? ተጋድሞ ምሰሶ አይናቸው የኔን ጉድፍ ማየት እንዴት ተቻላቸው? በፈረዱበት ፍርድ እነሱ ወደቁ፣ በእኔ ላይ ለመፍረድ ከቶ መች ጸደቁ? በእኔ ላይ በመፍረድ ከቶ መች ጸደቁ? የሉም ከሳሾቼ እነሱም ተከሰው፣ የሉም ከሳሾቼ እነሱም ተከሰው። በመናዬን ሸፋኝ ከቶ እንዳንተ ማነው? በመናዬን ሸፋኝ ከቶ እንዳንተ ማነው? በሰፈረው መጠን ከሳሽ ይሰፈራል። ከቁጣው እሳት ፊት መች ማምለጥ ይቻላል? የሁላችን ዋጋ እጁ ላይ እያለን በመንግሥቱ ስልጣን ማን ፈራጅ አደረገን? በመንግሥቱ ስልጣን ማን ፈራጅ አደረገን? የሉም ከሳሾቼ እነሱም ተከሰው፣ የሉም ከሳሾቼ እነሱም ተከሰው። በመናዬን ሸፋኝ ከቶ እንዳንተ ማነው? በመናዬን ሸፋኝ ከቶ እንዳንተ ማነው? መዝገቡ በእጁ ነው አይመረመርም። ኃጢአቴን እንዲያውቀው ነጋሪ አይፈልግም። ከሳሾች መኑ ጌታዬ ምሮኛል። እግዚአብሔር ሰው ነግሮት መቼ ፈርዶ ያውቃል? እግዚአብሔር ሰው ነግሮት መቼ ፈርዶ ያውቃል? የሉም ከሳሾቼ እነሱም ተከሰው፣ የሉም ከሳሾቼ እነሱም ተከሰው። በመናዬን ሸፋኝ ከቶ እንዳንተ ማነው? በመናዬን ሸፋኝ ከቶ እንዳንተ ማነው? ፈለገ ይሄ መዝሙር ሁሌ ስታዳምጠው ሁሌ እንደውም ቤትህን ስትከፍት ይሄ መዝሙር ጋብዘ፣ ጠላቶችህን ይሄ መዝሙር ጋብዛቸው እና ባርኮት ፎሎ አድርጓቸው እና እንደዚህ አይነት እሳት ወጣቶች ሲመጡ ወደፊት እንዲሄዱ በዩቲዩብ ሲመጡ በቲክቶክ ሲመጡ አበረታታቸው። እሺ፣ ስለዚህ ይሄ ፎሎ ቻሌንጅ ይቀጥላል። አሁን መማር ቤት ነው፣ ነገ እኔ ቤት አለ፣ እየቀጠለ ፈለገ ሁሉም የተዋህዶ ልጅ ቤት ይዞራል፣ ቤት ታጋ ይገባል፣ ሁላችንም ጋር ይመጣል።
እነ ባርኮትን መጥተዋል። አሁን ባርኮትን እኔ ዛሬ ነው ያየሁትኝ። እንደዚህ በቃ ወጣት የሆናችሁ የተዋሃዱ ልጆች ወደፊት ነው። እኛ አለን ቲክቶክ ላይ እኛ አለን፣ የቀድሞ ታጋዮች አለን እንደሚባለው ኑ ወደፊት። እኛ በፎሎ ዩቲዩብ ላይም ስትመጡ ሰፖርት እናረጋችኋለን። ሰፖርት ማድረግ ባለብን ቦታ ሁሉ ሰፖርት እናረጋችኋለን። ስለዚህ እናንተ ወደፊት ነው በቃ ባላችሁ ሰዓት እኛን አሁን እኛ መዝሙር ከሰማን ስንት ዓመት የሆነ ሰዎች መዝሙር እንድንሰማ ያደረጉን እነፈለገ ናቸው። 5 ዓመት 6 ዓመት መዝሙር እንኳን ሰምተን ማተባችን እንኳን አንገታችን ላይ እንድናስቀምጥ ያደረጉ። ስለዚህ ሁላችንም በሃይማኖታችን አንደራደርም። ወንድሞቻችን ቀጫ አላቸው። ቀጮች ደግሞ አባቶቻቸው ናቸው። ቤተክርስቲያን ውስጥ ነው የሚቀጡት ወንድሞቻችን። በደቦ ፍርድ ቲክታክ ላይ መጣችሁ ወንድሞቻችንን ስትነኩ መጀመሪያ ቅድም እንዳልናችሁ እኛን ስትነኩ ተራ ወታደሮቹን ስትነኩ ነው ጀነራሎቹ ጋር የምትደርሱት። ስለዚህ ይሄ በጣም በትንሹ ነው ያሳየናችሁ። በጣም ይቀጥላል ይሄ ነገር፣ አንፋታችሁም እስከ መጨረሻው ድረስ። ስለዚህ ፈለገዬ ጎንበስ ሊያረገ የመጣን አጋንንት ቅዱስ ሚካኤል አባት መልሶልሃል። ስለዚህ እንወድሃለን፣ እናከብራለን፣ ሁሌም ከጎንህ ነን። ፈታ በል በቃ። እዚህ በጣም ነው የማመሰግነው። በዚህ አጋጣሚ ዮኒ እዚህ ጋር ያለው አካውንት ዮኒ በጣም እኔ በጣም በዚህ አጋጣሚ ስላየው በጣም ደስ ብሎኛል። በጣም የልጅነት ወዳጄ ነው። ከዚህ በፊት ስነግራችሁ ነበር የስፖርት ዓለም ላይ ነበርኩት እና ሯጮች ነበርን ከዮኒ ጋር እና አይዞ ብዙ ነገር አልናገርም፣ ግን ያው ትንሿ ሚስጥራችን ስናገር ለምሳሌ እኔ እና እሱ በቁም ነገር ቡሌ እየበላን ያደግነው እና በጣም እኔ በዚህ አጋጣሚ ደስ ብሎኛል ስላየሁህ። ረጅም ጊዜ ሆኖናል ከተያየን፣ አብረን በስፖርቱ ዓለም በጣም ብዙ አሳልፈናል። በጣም ጎበዝ ስፖርተኛ ነበረ። ያው ትንሽ እድሜ ነው ትንሽ ገፋ ሲል እንጂ ድሮ በጣም አንደኛ ነበረ። ማንም ነው ስለሆነ ነበር። ዮኒ ስላየው በጣም ደስ ብሎኛል። ፈለገዬ በጣም እኔ ራሱ በጣም እኔ ምን እንደምላ አላውቅም። እውነት ለመናገር ረጅም ጊዜ ነው እንዳልከው፣ ያው የኑሮ ሁኔታውን አለያየን እንጂ ያው ከሞላ ጎደል ተናግረዋል። እኛ ሚስጥራችን ያው አደባባይ እናወጣ፣ ሙያችን በልባችን ነው። ሙያ በልብ ነው። አዎ እውነት በቁም ነገር ለመናገር ያው ድሮ ስፖርት እየሰራ በቁም ነገር ነው ነገራችሁ። ያኔ ሮብ አርባ አናቅም፣ ምን አናቅም፣ የቤተክርስቲያን ትምህርት አናቅም በቁም ነገር እና ቡሌ አይቀርም መደዳውን። ይሄ በተለይ ገርጂ አካባቢ ያሉ ምግብ ቤቶች በጣም በአጠቃላይ አይቀረንም። በጣም የሚገርመው ተፈላልገን ምናምን ግን ምን በለቤት ነው ከማርያም ቤተክርስቲያን ጀርባ ጨፌ ሜዳ የምትባላለች። አሁን እሱም ግንባሩ ሲታይ ጮማ ቤት ስታይ መታ የሚመስለው የኔም ግንባሬ ሲታይ ጮማ ቤት ስታይ መታ ነው የሚመስለው። የቡል ወይ ዮኒ ስላየ በጣም እውነት እግዚአብሔር በጣም እውነት በቁም ነገር ፈለገዬ በጣም እኔ ራሱ እውነት ለመናገር በነገራችን ላይ ለኔ ሞዴሌ ነህ። ገብቷል እንዳልከው ነው። እኛ ያሳለፍነው ነገር አለ ዱር ተቆረጠ ድምጽ አይሰማም። የሆነን አሳልፈናል። እያንዳንዱ ጥግ ድረስ እናውቀዋለን። አሁን ሮሚ ዝርያ የምትለውን ነገር በቃ ሁሉ በደንብ እግዚአብሔር መንፈስ በራሳችን ላይ ኔትወርክ ነው መሰለኝ። ይቅርታ ትሰማለህ? ትሰማለህ? ዝርያ ትሰማለህ? ግን ትሰማለህ? ሳሪ የት ሄደች? እመጣለሁ። ዮኒዬ ዝርያ እንደሆንክ ገና ስታወራ ነው ከድምጽ ገና ስታወጣ ነው እና እንዳልኩ ይሄ ነገር ግን ለመማር የዝርያ ማረግ የኔ እውነት ነው እንዳልሽው ያ የከተማ ልጆች ነን። ለኔ ድሮ ላይ ተሰጠኝ መናያ ዝርያ ተሰጥቶኛል። የዮኒ ኔትወርክ ትንሽ ይዘገያል መሰለኝ። ኔትወርኩ እያነቀው አንድ ነገር ግን ልናገር ፈለገዬ። እሺ ምን ነው? ፎሎ አርጎ አልናቸውና አንተ ግን እኮ ፎሎ አላረክንም። እኛ
እናሲዝ እኔ ፎሎ አላደረኩም። አሁን ይሆናል። አረ ቆየው እንዴ ሀገራችን ላይ ፈለገ 350 ሺህ ገብቷል። እስከ ነገ 500 ሺህ ይገባል። ይቀጥላል። ቻሌንጅ አይቆምም። ነገ የምንገናኘው አንቺ ጋር ነው፣ ሳሪ ጋር ነው። ነገ እኔ ጋር ነው። ነገ ኦኬ። ቻሌንጁን እንቀላቀላለን። ማን ነው ተቀላቀሉላችሁም። ማድረግ እነ ባርኮት እነ ዮኒ ሁላችሁም እዚህ ያላችሁ፣ ነገ ደግሞ እኔ ቤት ነው። እኔ ቤት እንዳትቀሩ። ነገ ሁላችንም እንትንና እና ዙር ይዞራል የሚመጣል ምናምና ሁላችሁም እንግዲህ እዛ እንድትገኙ በእውነት ዛሬ በጣም ደስ ይላል። መናዬ ቅድም አቋረጥንሽ። መናዬ አንበሳውን ቅድም ስግምግም ስታረጊው ደስ ብሎኛል። በኦርቶዶክስ አትደራደር እህታችን ቤተክርስቲያን በማገዝ እንደው ተቸገረ ተብሎ እኛ ጋር የመጣ ሰው በሙሉ ለታመመ በገንዘቧም በጉልበቷም የምታገለግል እህታችን ናት። የጎጆ ፋሚሊዎች በጣም የሚለዩ ናቸው። በጣም እግዚአብሔር ያክብራችሁ። እናንተንም በጣም ዛሬ ሁላችሁንም አይቻለሁ። ሳፖርታችሁ አልተለየንም እና በጣም እግዚአብሔር ይስጥልን። እኔም በጣም ነው የማመሰግነው ሁላችሁንም። ዛሬ መማሪ፣ ሮሚ፣ መሲ፣ መነን፣ እነ ቡራ፣ እነ ተሙ፣ እነ ልደት ሁላችሁም በእውነት ለሰጣችሁ ፍቅር ላሳያችሁኝ አክብሮት ሁላችሁንም በጣም ነው የማመሰግነው እና ደግሞ በጊፍትም ጭምር በኮሜንትም በሁሉም መልኩ በደንብ ሰፖርት ስታደርጉ የነበራችሁ ወንድሞቼንም እጅግ በጣም በጣም አድርጌ ያመሰግናችኋለሁ። እወዳችኋለሁ። እግዚአብሔር ያክብርልኝ። መማሪ ደህና ደሩ። ደህና ዋሉ። ሮሚን ስሜን አበላሸሽ እያልክ ስትቆጣት አንተ ደግሞ የኔን ሰው አበላሽታል። መና ይቅርታ መነን ላለው አይ እንግሊዘኛ ጋር እኮ ይሄ እኮ የታወቀ እኮ ነው። አላያችሁም? ኧረ ከዚህ በፊት እኮ በእንግሊዘኛ ጉዳይ እንደዚሁ ችግር ገጥሞኛል። እኔ አሁን እውነት መነን የሚል መስሎኝ ነበረ። መና ይኸው አስተካክያለሁ። ሁላችሁንም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አሜን። እኛም ስላገኘን እጅግ በጣም የአገልግሎት ዘመን ይባረክ ወንድማችን። እንግዲህ ሁሉ ሰው እንደሚከተል አውቀ በርትተ ጠንክረ ሰርተ የአንተ አይነት እንዲፈልቁ ደግሞ በጣም ብዙ ተመልካቾች ስለበዙብህ የአንተ አይነት 12 ልጆች ወልደ ወደፊት የሚተኩትን እንትኖችን እንድታስብበት ማዘር እንዳሰማት ያለሽ ማዘር ስንትን የወለዱት ስላቸው እንዴ ለምንድን ነው 12 ያልወለዱት? ማቆም አልነበረቦትም። በነገራችን ላይ መማር የኔ የፈለገን ቪዲዮ ፖስቼ ትላንትና 3ቱንም አቃጠሉት። ዛሬ ለቀቁት አለ። ገብታችሁ በማርያም ሁላችሁም ሪፖስት እስኪያድርጉት 3ቱንም አቃጠሉት። ግቡና እኔ ውስጥ የሌላ ቪዲዮ አይደለም የኔን ቪዲዮ የፈለገን ቪዲዮ የፖስትኩት መጀመሪያ ላይ አለ። ግቡና ሁላችሁም ሪፖስት አድርጉና ፈለገ ይችላል እስኪ በሉ ኮሜንት ላይ። እንዴ ምን አርጋቸው ነው? አይ እንደዚህ ሪፖስት እናረጋለን። ያው አንዳንዴ ሰጣን ይበዛበታል አላ ወንድማችን ራፍ እኔ ቪዲዮ ሰርቻለሁ። ፈለገ ለአንተም ለየኒ ፎሎ ላላደረጋችሁና ልደተ ቃል ያው ፎሎ እንዲያደርጓችሁ። ያው ዞሮ ምንድነው መተጋገዝ፣ መተባበር ሁሌም አሸናፊነት አለው። ፍቅር ነው የሚበልጠው። ጥቂቶች ይሳደባሉ፣ ጥማሚን ላይክ እንደዚህ ያደርጋሉ። ግን ብዙሃኑ የሚዋደድ የሚከባበር የሚደጋገፍ ነውና ይሄ ፕላትፎርም እኔ ሁሌም የማመሰግነው ብዙሃኑ የሚሆነውን ነው። ብዙ ስለማይታይ ነው እንጂ ትንሽ ነገር ስትሸነቁጠን እንዲሆን እንላለን። ግን ፍቅሩ ይበልጣል። ሁሌም የሚያሸንፈው እግዚአብሔር የሚጠብቀው ሰው፣ በፍቅር የሚኖር ሰው፣ ሰውን የሚያከብር በቃ እኔ ምን ልበላችሁ፣ እዚህ ሶሻል ሚዲያ ላይ በጣም ብዙ መልካም ስራዎችን ሰርተናል። እንዲሁም ደግሞ በሃይማኖታችን ደግሞ ጠንካራ እንድንሆን በሃይማኖታችን የሚያደርጉን ደግሞ መልካም የሆኑ
እጅግ በጣም እሳት የሆኑ የኦርቶዶክስ ልጆች እንዲሁም የሌላው እምነትም በእምነታቸው በሚያስተምሩት በስርዓትና በወጉ በሚያስተምሩት ትልቅ ክብር አለኝ። እኔ ዛሬ እንደው ኪዳነ ምሕረት ዕለቷ እኔ በየወሩ ዘክራለሁ። እኔ የተወለድኩት በኪዳነ ምሕረት ቀን ነው እና በየወሩ ሁሌም የእግዚአብሔር ቃል እንዲነገርበት ቤቴን ከፍታለሁ። የኪዳነ ምሕረት ዕለት እና ሁሌም ዛሬ ደግሞ የተለየ በሆነ መልኩ በኦርቶዶክስ ላሉ ወንድሞቻችን አለን ከጎናችሁ ያልንበት ቀን ስለነበረ እጅግ በጣም ደስ ብሎኛል። እግዚአብሔር ያክብራችሁ። አክብራችሁን ስለመጣችሁ በተለይ ሳርዬ፣ መስዬ፣ ሮሚዬ ምንም ቃላት የለኝም። መናዬ ቅድም ተናግሬያለሁ። በእውነት ለእናንተ ቃላት የለኝም። መከታ የምትወሩ ወንድሞቻችን ናችሁ። ስንነካ አይነኩም የሚሉ በእውነት ለእኛ ከፊት የሚቀድሙልን ወንድሞቻችን ናቸው። ቤታዬ ቅድም ነበረች፣ እህቴነች ቤታ፣ ሌሎችም ጠርቼ የማልዘልቃቸው በጣም እግዚአብሔር ስጣችሁ። ታብታብ በማድረግ ቪዲዮቸውን ሸር በማድረግ በእውነት ለተገፋ የምትቆሙ በሙሉ ለእናንተ ትልቅ ክብር አለኝ። እግዚአብሔር ጨምሮ ይስጣችሁ። በጊፍት የሚያንበሻበሻችሁን ሰዎች እግዚአብሔር ይስጣችሁ። ሰው አለን እንድንል አድርጋችሁናል። በእውነት ደስ ይላል። በቃ ምንም ይሁን ምንም አንበሳው ሲጮህ ደስ ይላል። ሳፖርቱ የሆነ መደጋገፉ ምናምን መዝሙሩን ስንሰማው እና የሆነ አንድነቱ በጣም ከምንም በላይ የገዘፈ ነበር ዛሬ እና በጣም ደስ ብሎኛል። ለዚህ በረከት ተካፋይም ስላደረጋችሁ እውነት ለመናገር እና ደክሟችኋል። ሁላችሁም እረፉ። እኔ ግን እቀጥላለሁ። የኪዳነ ምሕረት ማህበርም አለ። ሲቀጥልም የቶሮንቶ የኪችነራ ግን የመቤታችን የቅድስት ድንግል ማርያም የኪዳነ ምሕረት ገዳም አለች እና እሷን ሰፖርት ለማድረግ ከላይቭ ይመጣሉ ሌሎች ወንድም እህቶች። ከእነሱ ጋር እንቀጥላለን። ፈለገም ረጅም ሰዓት ነው የተቀመጣችሁት። መሳሪ፣ መስዬ፣ ሮሚዬ ደክሟቸዋል። ያው እረፉ ለማለት ነው። በነገራችን ላይ የኪዳነ ምሕረትን የማህበሬ ግን እንዳትቀሩ ብያለሁ። አንተም እንድትገኝ ይኸው በዚህ በሰው ፊት ጠይቃለሁ። በእናንተ ጠዋት ነው የሚሆነው። ፈለገዬ በእናንተ 17 ጠዋት ነው በኢትዮጵያ ዋለው ችግር የለም። እኔ እኮ ዛሬ በጠዋቱ ተጀመረ ወይ እንዴት ነው ነገሩ? ይስገባ ነው ዋለው ችግር የለም። ጌታ ያክብርልን። ሁላችሁንም በጣም ነው የምናመሰግነው እና እንደየሰዓታችሁ አቆጣጠር ለነጋላችሁ ሰላም ዋሉ፣ ይዋላችሁ ላላችሁ ሰላም አምሹ። እንዲሁ ደግሞ ለመሸላችሁ የያዕቆብ ሌሊት ይሁንላችሁ። መልካም አዳርን ተመኘው። ሁላችሁንም እናመሰግናለን። ጌታ ያክብርልን። ክርስቶስ በዛ ቀን በዚያች ዕለት በመጣ ሰዓት በቀኝ ያቁምልን። ሁላችሁንም እንወዳችኋለን። ሰላም ደሩ። አሜን አሜን። ሰላም ደሩ። በቃ ተባረኩልን። ሰላም ደሩ። ሰላም ደሩ። ሁላችሁንም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ